እንዴት ናችሁ? ትርፍ አንጀት ስንል ምንድነው? ማንን ነው በብዛት የሚያጠቃው? ምልክቶቹስ ምንድናቸው? እኛ ሐኪሞችስ እንዴት ነው ትርፍ አንጀትን እንዳለ የምናረጋግጠው? ህክምናውስ ሁሌ ኦፕራሲዮን ነው ወይስ በመድኃኒት የሚታከምበት ሁኔታዎች አሉ? ኦፕራሲዮን ከመሆናችሁ በፊትና በኋላስ ማድረግ ያለባችሁ ነገር ምንድነው? ትርፍ አንጀት ከተወገደ በኋላ ድጋሚ የትርፍ አንጀት በሽታ የመያዝ እድል አለን? መከላከያ መንገዶችስ ምንድን ናቸው? አለስ መከላከልስ እንችላለን? በእነዚህ ነጥቦች ዛሬ ዲስከስ እናደርጋለን። ይህ ሀበሻ ሄልዝ ክሊኒክ ነው። ዶክተር ፈድሉ እባላለሁ። በዚህ ቻናል ጤናና ጤና ነክ ርዕሶች ይነሳሉ። ሰብስክራይብ ካላደረጋችሁ እንግዲህ ሰብስክራይብ አድርጉ። በጣም ጠቃሚ የሆኑ ቪዲዮዎች ነው የሚለቀቁት፣ በተቻለ መጠን ጥናት የተደረገባቸው። ስለዚህ ትርፍ አንጀት ስንል ምን ማለት ነው? ትርፍ አንጀት ከማየታችን በፊት በሽታውን ከማየታችን በፊት ትርፍ አንጀት የምንላት ነገር የጣት መጠን ያላት ብዙ ጊዜ በትልቁ አንጀትና በትንሹ አንጀት መካከል ላይ የምትበቅል እጥፍ ያለች ኦርጋን ነገር ናት። ያው ኖርማሊ በቀኝ የታችኛው ክፍል ላይ ነው የምናገኛት ማለት ነው። ጥቅሟ ብዙ ጊዜ ያው ብዙም ግልጽ አይደለም፣ ግን ምንድነው ጤናማ ባክቴሪያዎችን ይዛለች እና እነዛን ጤናማ የባክቴሪያውን ፍሎራውን መንቴን ማድረግ ነው። ያው አንዳንድ ጥቅሞችም አሏት። ነገር ግን እንደ አጠቃላይ እችኛዋ ቱቦ በተለያዩ ምክንያቶች ስትዘጋ ወይም ደግሞ ኢንፌክሽን ሲኖር የሚዘጋው በተለያዩ ምክንያቶች ሊሆን ይችላል። ለምሳሌ ደረቅ ሰገራ ቦታውን ሊዘጋው ይችላል። ትንሽ ቀዳዳ ናት ኖርማሊ። ወይም ደግሞ ኢንፌክሽን የሆዳችን አካባቢ ላይ ሌላ ኢንፌክሽን ኖሮ ያ ኢንፌክሽን ወደ ትርፍ አንጀቱ ሲገባ ያንን ቦታ ላይ የመቆጣት ባህሪ እንዲኖርና የትርፍ አንጀት በሽታ የምንለው ወይም አፔንዲሳይትስ ዴቨሎፕ ልታደርጉ ትችላላችሁ ማለት ነው። ታዲያ ለዚህ ትርፍ አንጀት በሽታ ብዙ ጊዜ የሚያጠቃው ከ10 እስከ 30 ዓመት ያሉትን ሰዎች ነው። ግን በማንኛውም የእድሜ ክልል ያለ ሰው ይህ በሽታ ሊይዘው ይችላል። ነገር ግን በተለይ ጾታ ካየን ወንዶች ላይ ትንሽ ከፍ ይላል እና ማወቅ ያለብን ይሄ የትርፍ አንጀት በሽታ ዓለም ላይ በጣም በድንገተኛ ኦፕራሲዮን ከሚያስደርጉ ምክንያቶች አንዱና ዋነኛው ነው። እንደውም አንዳንድ መጽሐፎች እንደሚያስቀምጡት ከሆነ በኦፕራሲዮን በመደረግ በድንገተኛ ኦፕራሲዮን ተደርጎ ፐርፎሬትድ በመሆን ፐርፎሬትድ አፔንዲክስ ወይም የፈነዳች ትርፍ አንጀት ለሞት ከሚዳረጉት ዋነኛው ምክንያት ነው። ስለዚህ ማወቅ አለብን ማለት ነው። ታዲያ ምልክቶቹ ምንድናቸው? ይህ በሽታ ሲመጣ ልትሉ ትችላላችሁ። የመጀመሪያው ነገር ህመም ይጀምራል። ይሄ እምብርታቸው አካባቢ ላይ ቀጣይነት ያለው ህመም ይኖራል እና ልክ ከህመሙ ተያያዥነት ደግሞ የምግብ ፍላጎታችሁ ድንገት ይጠፋል። በቃ የምግብ ፍላጎት አይኖርም። የማቅለሽለሽ ስሜት ይኖራል። ማስመለስ ይኖራል። ማስመለሱ ልክ እንደ ተቅማጥ ዲያሪያ እንዳለው ተከታታይ ሳይሆን አንዴ በኃይለኛው ያስመልሳቸዋል። ትኩሳት ይኖራል፣ ከፍ እያለ ሲመጣ ማለት ነው። ትኩሳቱ ህመሙ ደግሞ በጣም እየጨመረ ሲሄድ ወይም ፓሪታል ፓርት ኦፍ ሶማቲክ ፓርት አፌክትድ ሲደረግ ፔኑ ወዴት ይሄዳል? ከእምብርታችሁ አካባቢ ወደ ቀኝ የታችኛው ክፍል ይሄዳል። ይሄ ቲፒካል ምልክት ነው። ያ ማለት ሁሉም ይሄን ምልክት ያሳያል ማለት አይደለም። ወደ 50% የሚሆኑት ታማሚዎች እነዚህ ነገሮች ያሳያሉ። ለማንኛውም የሆድ ህመም ከትኩሳት ከምግብ ፍላጎት መቀነስ እና ህመሙ እምብርት አካባቢ ለሚበረታ አይነት ነገር ከሆነ ድንገት የጀመረ ቶሎ ሐኪም መታየት ያስፈልጋል። በተለይ ህፃናት ላይ ትንሽ ያስቸግራል። ህፃናት ያው የት እንደሆነ አይናገሩም። ሆዴን አመመኝ ነው የሚሉት። የምግብ ፍላጎት አይኖራቸውም። ስለዚህ የምግብ ፍላጎት ማጣት ከሆድ ህመም እና ከትኩሳት ጋር ካለ አደራ ህፃናት ሆድ ህመም ከትኩሳት ጋር ካለ በደንብ መታየት አለባቸው። ትርፍ አንጀት ሊሆን ስለሚችል ማለት ነው። እንደዚሁም እርጉዞች ላይም ትንሽ አስቸጋሪ ሊሆን ይችላል። እርጉዝ ሆናችሁም ያ ነገር ሊከሰት ይችላል። ምክንያቱም የማህፀኑ እያደገ የሚመጣው ማህፀን ትርፍ አንጀቱን ከፍ ስለሚያደርገው የሆድ ህመም ምልክቱ ብዙ ጊዜ የላይኛው ክፍል ሊሆን ይችላል ማለት ነው። ታዲያ እኛ ሐኪሞች የትርፍ አንጀት መሆኑን ከተጠራጠርን ማለት ነው ያው የምናያቸው ምርመራዎች አሉ። በተጨማሪም ደግሞ
ላብራቶሪ አለ፣ የደም ምርመራ፣ የሽንት ምርመራ፣ የሰገራ አልትራሳውንድም ግዴታ ነው ማለት ነው። ያው አልትራሳውንድ ብዙ ጊዜ ለማረጋገጥ ነው የምንጠቀምበት። አልትራሳውንድ ኖርማሊ ማወቅ ያለብን እኔ እንድታውቁ የምፈልገው የትርፍ አንጀት አለ ተብሎ አልትራሳውንድ ምንም ማሳይ ከሆነ ትርፍ አንጀት የለም ማለት አያስብልም። ምክንያቱም እየቆየ በኋላ ላይ ሊታይ ይችላል። ስለዚህ ካለ አልትራሳውንድ ማረጋገጫ ነው እንጂ ሩል አውት ለማድረግ አይጠቅመንም ማለት ነው። ስለዚህ ጊዜ ሰጥተን በኋላ ላይ እንድትታዩ ልናስደርጋችሁ እንችላለን። ሌላው ያው ከፍ ካለ ምናልባት ያው አንዳንዴ አስቸጋሪ በሚሆንበት ሰዓት ያው ከሲአርፒ የሚባል ምርመራ አለ። እሱ ከተሰራ በኋላ አልትራሳውንድም አጠራጣሪ የሆኑ ነገሮች ካሉ ምናልባት ሲቲ ስካንም ሊያስፈልግ ይችላል ማለት ነው። ማለት በሽታውን በትክክል መለየት ካልተቻለ ማለት ነው። የትርፍ አንጀት መሆኑ ከተረጋገጠ በኋላ ህክምናው ኦፕራሲዮን ነው ወይስ መድኃኒት አለው ብላችሁ ልጠይቁት ትችላላችሁ። አንዳንዴ ሜዲካል ቴራፒ ልንሞክር እንችላለን። ያንን ግን የምናደርገው አንዳንዴ ሰርጀሪ ፎቢያ ያለባቸው ሰዎች አሉ። ሰርጀሪን በጣም የሚፈሩ ሰዎች አሉ እና ያ ሴናሪዮ ያለውን ሁኔታ ታሳቢ በማድረግ ምናልባት ያልፈነዳ ከሆነ ኮምፕሊኬትድ ያልሆነ ህመሙ ደግሞ ቀለል ያለ ምንም እንኳን አፔንዲክስ ቢኖርም ማለት ነው አፔንዲሳይት ቢኖርም እና ደግሞ ለውጥ እያሳየ ያለ ከሆነ እና ደግሞ ሰርጀሪ ሊሰራ የሚሉ ከሆነ ያው በሜዲካል መድኃኒት አድርገን ልናሳልፈው እንችላለን ማለት ነው። ነገር ግን እዚህ ላይ ማወቅ ያለብን ከ22 እስከ 30% ሪስክ አለው ማለት ከዳኑም በኋላ ተመልሶ ሌላ ጊዜ በትርፍ አንጀት ሊመጡ ይችላሉ ማለት ነው። ሁሉም ባይሆንም ማለት ነው። ስለዚህ የተሻለው አማራጭ ኦፕራሲዮን መሰራት እና ፍቱኑ መድኃኒት እሱ ስለሆነ ቀለል ነው። ደግሞ ያን ያህል ኦፕራሲዮን ሲባል እንደሌላው ኦፕራሲዮን አይደለም፣ በጣም ቀለል ያለ ነው። ከ1 ሰዓት እስከ 2 ሰዓት ቢወስድ ነው። አንዳንዴ ጎበዝ ሰርጅኖች ከዛም በታችም እንትን ሊሉ ይችላሉ። ግን አንዳንዴ ኮምፕሊኬትድ ከሆነ ለረጅም ሰዓታትም ሊወስድ ይችላል ማለት ነው። ሌላው ኖርማሊ አንድ ሰው ኦፕራሲዮን ተደርጎ ትርፍ አንጀቱ ከወጣ በኋላ ድጋሚ በትርፍ አንጀት በሽታ የመጠቃት እድል ይኖረዋል? አለው። አዎ ሊኖር ይችላል። ግን በጣም ሬር ወይንም ደግሞ ያልተለመደ ነገር ነው። ይሄ ምንድነው የሚሆነው? ትርፍ አንጀቱ በሚወጣበት ሰዓት ኦፕራሲዮን ሲደረግ ሙሉ ለሙሉ ትርፍ አንጀቷን ማይወጣ ከሆነ አፕቱ 0.5 ይላል መጽሐፉ ሴንቲሜትር የሚቀር አይነት ነገር ከሆነ ስተምፕ አፔንዲሳይት ምንለው ነገር አለ። ያ ነገር ድጋሚ ተመሳሳይ የሆነ የትርፍ አንጀት ምልክቶች ሊኖሩ ይችላሉ። ያው ተመሳሳይ ኦፕራሲዮን ሊያስፈልገው ይችላል። ግን የመከሰት እድሉ በጣም ዝቅተኛ ነው ማለት ነው። ስለዚህ አንድ ሰው ኦፕራሲዮን እንደሚሆን ወይም ደግሞ ትርፍ አንጀት ሊሆን ይችላል ብላችሁ ከቤት አስባችሁ ስትመጡ ማድረግ ያለባችሁ ነገር አለ። ምንም አይነት ምግብና ውሃ መቅመስ የለባችሁ በፍጹም። ምክንያቱም ወዲያውኑ ድንገተኛ ስለሆነ ቶሎ ነው ኦፕራሲዮን የምትሆኑት ከተረጋገጠ በኋላ። ያ ብዙ ነገር ስለሚጠቅም ማለት ነው። ሌላው ምንም አይነት መድኃኒት መውሰድ የለባችሁ። ምክንያቱም መድኃኒት መውሰድ በራሱ በሽታውን ሊያጠፋው ስለሚችል በተቻለ መጠን ምንም አይነት ማስታገሻ መድኃኒት መውሰድ አስፈላጊ አይደለም። ስለዚህ እንደመጣችሁ እንደ ሁኔታው ከተረጋገጠ ግሉኮስ ላይ ልናደርጋችሁ እንችላለን። ያው መድኃኒት ልትጀምሩ ትችላላችሁ ማለት ነው። ኦፕራሲዮን ከተሰራ በኋላ ደግሞ ያው በተቻለ መጠን ያው እንደ ማንኛውም ሰርጀሪ ከባድ የሆኑ እንቅስቃሴዎችን አለማድረግ፣ ለተወሰኑ ሳምንታት ያህል ማለት ነው። በብዛት ብዙ ፈሳሾችን እና ቀለል ያሉ ምግቦችን መውሰድ ማለት ነው። እና በተቻለ መጠን ቦታው ላይ ኦፕራሲዮን የተደረገበት ቦታ ላይ መቅላት፣ ትኩሳት፣ ቦታው ላይ ማበት ካለ ኢንፌክሽን ሊኖር ስለሚችል በጣም ያልተለመደ ቢሆንም ክሊን ስለሚሆን ብዙ ጊዜ ግን አንዳንዴ ኮምፕሊኬትድ ይሆናል። ያንን ቦታ በደንብ ማየት ያስፈልጋል ማለት ነው። ዩዥዋሊ ሆስፒታል ላይ ምን ያህል እንቆያለን ብላችሁ ልትጠይቁ ትችላላችሁ። ይህ ብዙ ጊዜ ቀላል ነው። በቃ ቀለል አንኮምፕሊኬትድ አፔንዲሳይት ከሆነ በ24 ሰዓት ውስጥ ወደ ቤት ልትሄዱ ትችላላችሁ። ከ24 እስከ 48 ሰዓት ኖርማሊ እንደ ሁኔታው ማለት ነው። ብዙ ጊዜ ከ48 ሰዓት በኋላ ቤት ናቸው። ስለዚህ ያን ያህል ከባድ ሰርጀሪም አይደለም። ነገር ግን አንዳንዴ ኮምፕሊኬትድ ከሆነ ራፕቸርድ ከሆነ ጋንግሪኒየስ ከሆነ ከ3 ቀን እስከ 4 ቀን እስከ 7 ቀን መድኃኒት ላይ መሆን አለባችሁ። የተለያዩ ነገሮችን መታየት ስላለበት ልትቆዩ ትችላላችሁ ማለት ነው።
በመጨረሻ ትርፍ አንጀትን መከላከል እንችላለን ወይ ብላችሁ ልትጠይቁ ትችላላችሁ። ያው እንዳለ መከላከል አይቻልም። ነገር ግን አትሊስት በፌኮሊስ ወይንም ደግሞ ሰገራን በማድረግ የሚመጣውን ነገሮች መከላከል እንችላለን። በኢንፌክሽን የሚመጣው እነዚህ ነገሮች የምናደርግ ከሆነ የተወሰነ መቀነስ ልንችል እንችላለን። በተለይ ደግሞ አንዳንድ ጥናቶች አሉ። አሁን በዘር የሚተላለፍ በቤተሰብ ላይ ካለ መኖር እድል አለ የሚሉ አሉ። ብዙም ሰፖርት የሚያደርጉት ባይሆንም ስለዚህ እነዚህ ነገሮች ማድረጉ ጥሩ ነው። አንደኛ ሰገራ እንዳይደርቅ ሃይ ፋይበር ዳይት ያላቸውን ፍራፍሬ፣ ቅጠላቅጠል ያው ብዙ ጊዜ የሚናገራችሁ ያን ነገር ማድረግ ሰገራ እንዳይደርቅ፣ ፈሳሽ ብዙ መውሰድ በደንብ ቢያንስ እስከ 3-2 ሊትር ሚኒመም ማንኛውም ሰው መውሰድ ያለበት ነው። እንቅስቃሴ ማድረግ ሰገራ እንዳይደርቅ በተቻለ መጠን ማድረግ ትርፍ አንጀት እንዳይፈጠር ሙሉ ለሙሉ መከላከል ባይቻልም መቀነስ ይቻላል ማለት ነው። ስለዚህ እንደ አጠቃላይ ዋነኛው መከላከያ መንገዱ ኦፕራሲዮን መደረጉ ቀደም እንደነገርኳችሁ ቀላል ነው። ከባዱ ነገር ኮምፕሊኬትድ እንዳይሆን ነው። ኮምፕሊኬትድ እንዳይሆን ደግሞ ለመከላከል ዋናው ነገር አሁን የነገርናችሁ ምልክቶች ስታዩ ቶሎ ብሎ ሐኪም ማየት ያስፈልጋል ማለት ነው። እስከሚቀጥለው እስክንገናኝ ቸር ያገናኘን። ቻው ቻው።